بسم الله الرحمن الرحيم الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته جماعة إن شاء الله تعالى أهون بسل نبي صلى الله عليه وسلم لي صلوات نيت النور دالن بزي صلوات ليس مورد من يأكل من دا الله يميلون نجر إن ملكتال نبي صلى الله عليه وسلم بحقي باستلالفوت حديث لي من يلالو من صلى علي في يوم الجمعة بجمعة قلي بني لي صلوات يورد سو وليلة الجمعة እንደዚሁም ደግሞ በጁማዓ ሌሊም በኔ ላይ ሶላዋት ያወረደኮ 100 مرة 100 ጊዜን ያወረደ ሰው قضى الله له 100 حاجات 100 የሆኑ ሐጃዎችን አላሁ ሱብሓነሁ ወተዓላ ያወጣለታል አሉ። እንግዲህ ተመልከቱ ሰውየው በቀን ላይ እንደዚሁም ደግሞ በሌሊቱል ጁሙዓ ላይ 100 ጊዜን ምንድን ካደረገ ሰላዋትን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ካወረደ 100 ሐጃዎችን አላሁ ሱብሓነሁ ወተዓላ ያወጣለታል። እኛ ከ100 በላይ የሚቆጠር ብዙ ሐጃ አለን። እንግዲህ ይህንን 100 ሐጃውን አሉ 70 من حوائج الآخرة 70 ሐጃውን በአኺራ ነው ከሞተ በኋላ ነው የሚወጣለት አሉ። እንግዲህ ተመልከቱ እኛ ከሞትን በኋላ የቀብር ነጃን መውጣት እንፈልጋለን። በቀብር ላይ ቅጣት እንዳያገኘን እንፈልጋለን። ከቀብር ህይወት በኋላ እንደዚሁም ደግሞ በሂሳብ ላይ ነፃ እንድንወጣ እንደዚሁም የሲራጥን መንገድ ነፃ እንድንሄድ ሁሉ ነገር ብዙ ነገራቶች አሉ። እነዚህን ሁሉ እንድናገኝ ምን ይሄ ሁሉ ሐጃ አለን። ይህንን ሁሉ ሐጃውን አላሁ ሱብሓነሁ ወተዓላ እንዲያወጣለት ምን ያደርጋል? በነብዩ ሰለላሁ ዐለይሂ ወሰለም ላይ 100 ጊዜ ምንድን ሰላዋትን ያወጣልኝ 70ውን በአኺራ ለማግኘት ከዛ ቀጠሉና ነብዩ ሰለላሁ ዐለይሂ ወሰለም و30 من حوائج الدنيا 30ውን ደግሞ በዚህ በሐያት በዱንያ ላይ እያለ ምን ያረግለታል? 30 ሐጃ ያወጣለታል አሉ። እኛ በዱንያ ላይ እንኳን 30 ረበ ቢስሚላህ ነፍ ሐጃ ነው ያለብን። ይህንን ሐጃችንን አላሁ ሱብሓነሁ ወተዓላ እንዲያወጣልን በነብዩ ላይ ሰላዋት ማድረግ አለብን። ብንቆጥር ለምሳሌ ሚስት ያላገባው ሚስት ይፈልጋል። ሚስት ያገባው ደግሞ ልጅ መውለድ ይፈልጋል። ድሃ የሆነው ገንዘብ ያለው መኪና ያለው ፎቅ አረ ስንት ተቆጥሮ ማያልቃል። ይህ ሁሉ ነገር እየፈለግን ይህንን ሁሉ ሐጃችንን አላሁ ሱብሓነሁ ወተዓላ እንዲሰጠን በነብዩ ላይ ሰለላሁ ዐለይሂ ወሰለም 100 ጊዜ በጁማዓ ቀንና በጁማዓ ሌሊት ላይ ማውረድ አለብን ማለት ነው። እንግዲህ ይህንን 100 ጊዜ ሰላዋትን አውርዶ አላሁ ሱብሓነሁ ወተዓላ 100 የሆኑትን ሐጃዎችን እንዲሰጠው ምንድን አስተካክሎ ሰላዋትን ማውረድ አለበት። ይህንን ሰላዋት በሚያወርድበት ሰዓት ሐርፉን የሚያበላሽ ከሆነ አይደለም 100 ሺህ ጊዜ ቢያወርድም ይህ ሰውዬ ድካምና ልፋት ብቻ እንጂ አጅርን አያገኝም ይላሉ። ለዛም ብለው ዑለሞች ሲናገሩ ሰውየው ሰላዋት ለማውረድ ሰላዋትን በማውረድ ጉዳይ ላይ እኮ ቅድሚያ ሁኔታ ይሆናል ተስሒሑ ሐርፍ ሷድ የምትለዋን ሐርፉን በትክክል ማውጣት ሙመይዝን አኒ ሲን ከሲንና ከሷድ መካከል ላይ ለይቶ ከሲንም የጠራች ትክክለኛ ሷድን በማድረግ ማውጣት አለበት። ምን እንዲያገኝ? አጅርን እንዲያገኝ ማለት ነው። እንደዚሁም ደግሞ فمن لم يميز بينهما فلا ينال الثواب الصلاه على النبي صلى الله عليه وسلم በነብዩ ላይ ሰላዋትን በሚያወርድ ሰዓት በሲንና በሷድ መካከል ያሉትን ለይቶ የማያወጣ ከሆነ ይህ ሰውዬ ምን የነብዩን ሰላዋት ያወረደበትን አጅሩን አያገኝም በማለት ይናገራሉ። እንደዚሁም ደግሞ كذلك عدم زياده الياء في كلمه صلي እንደዚሁም ደግሞ ሶሊ በምንልበት ሰዓት ሶሊ ብለን መሳብ የለብንም። በዚህ ላይ ያን መጨመር የለበትም። ምን እንዲል አጅርን እንዲያገኝ ማለት ነው። እስኪ ይሄን ነገር ዝርዝር አድርገን በመክተብ እንመልከተው። እስኪ እንግዲህ ጀማዓ እንደተነጋገርነው ሰውየው ሶላዋትን በሚያወርድበት ሰዓት ትክክለኛ አድርጎ ሐርፉን ማውጣት አለበት ብለናል። ለዛም ብለን አሁን እንመለከታለን። መጀመሪያ ላይ እየጠቀስነው ምንድነው ሷድን በሲን መቀየር የለበትም ብለናል። አሁን እንመልከት። መሰለን ሐበሻ ላይ በተለይ ሰላዋት ሲወረድ اللهم صل على محمد እንላለን። ይህን اللهم صل على محمد የሚለውን መሰለን እንግዲህ ምንድነው የተነጋገርነው? ምን የሚለውን اللهم صل የሚለው ይሄ ትክክል ሆነ እንበል። ይሄኛው ግን ይቺን ሷድን በሲን መቀየር የለበትም። اللهم صل ማለት የለበት ሰ ማለት የለበት ማለት ያለበት ምንድነው? اللهم صل
አያችሁት اللهم ሷድ እንጂ اللهم ሰሊ ማለት የለበትም ብዙ ሲያወጣ اللهم ሰሊ ይላል لا እንደዚህ አድርጎ ማውጣት አይቻልም ይችን ሷድን በሲን መቀየር የለበትም እንደዚህ የሚያወጣ ከሆነ ይሄ ኤክስ ነው አጅር ያገኝበትም ተባብለናል ከዛን ሲቀጥል ይሄንን ሶሊ ሚለውን ሷድን ትክክለኛ አድርጎ በትክክለኛ ሐርፍ አወጣድ ሷድ የሚል መሆን አለበት ማለት ነው ከዛን በመቀጠል ደግሞ ምናሉ ሁለተኛው ርዕስ ምንድነው አሁን እንግዲህ ደግሞ ሁለተኛው ንግግራችን ምንድነው اللهم صل على محمد በሚለው ላይ اللهم صل على محمد ሊላ ይገባውም ይችን ያን መጨመር የለበትም ትክክለኛው اللهم صل على محمد አያችሁ اللهم صل على محمد ሊ ብሎ ከዛ ቀጥታ ወደ على محمد ወደሚለው ነው እንጂ የሚሄደው ምን አይልም اللهم صل على محمد አይልም ሊ ብሎ አይስብም ሊ ብሎ የሚጨምር ከሆነ ዑለሞች እንደሚናገሩት ከሆነ ትልቅን የሆነ ችግር ያመጣበታል ለዛ اللهم صل ይን መጨመር የለበትም ይሄን በደንብ መለማመድ አለብን حتى نجد الاجر አጅርን እንድናገኝ ሰውየው ትክክለኛ የሆነን አጅርን እንዲያገኝ ምን ማለት አለበት ማለት ነው اللهم صل على محمد እንጂ اللهم صل على محمد ሚል ከሆነ ይህ ትልቅ የሆነ ችግር ያመጣበታል እስኪ የሚያመጣበትን ችግር እንመልከት اللهم صل ሚለው ላይ ሊ ብሎ ሚስብ ከሆነ ይህ የሚያመጣውን ችግር እንመልከት እስኪ እንግዲህ ጀማዓ እንደተመለከታችሁት አሁን በጽሁፉ ላይ እንደዚህ አድርገን ነው የምናወጣው ለዛ اللهم صل ብሎ ሚስብ ሰው ሊ ላይ ሳብ የሚያመጣ ሊን የሚጨምር ሰው ይህ ሰው ትልቅ የሆነ ችግር ያመጣበታል ለዚህም ብለው ምን ይላሉ አብዱላህ ኢብኑ ዑመር ተሸሁድ አኺር ላይ ተቀምጡ አሉ ያን የሚጨምር ከሆነ اللهم صل ብሎ የሚጨምር ከሆነ ለም يجزئه الاجر ይላሉ ይህ ሰውዬ አጅርን አያገኝም ወለው ጃሂል ከሆነ አው ናሲየን ወይም ደግሞ ረስቶ ሚለው ከሆነ ይህ ሰው በጭራሽ አጅር አያገኝም አሉ በል ነገር ግን አሉ አሚደን ሆም ብሎ የሚለው ከሆነ አሉ ዓሊመን አዋቂ ሆኖ የሚለው ከሆነ ቢልአረብያ በአረብያ ቋንቋ ይህንን اللهم صل የሚለውን ሆም ብሎ ያወቀ ከሆነ የሚጨምረው ያን የሚጨምረው يكفر بذلك በዚህ ጉዳይ ላይ ይከፍራልኛሉ ምክንያቱም አሉ ኺጣቡል ሙአነስ ይሄ የሚሆነው ምንድን መሰላችሁ እንዳማረኛ اللهم صل على محمد አንተ ጌታችን ሆይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋትን ከሚፈሩት ነገር አጅርን ጨምርላቸው ማለት ሲሆን اللهم صل على محمد ካልን ግን ምን ይሆናል መሰላችሁ አንቺ ጌታችን ሆይ ያየ ንግግሩ ኺጣቡ ጌታችንን እንደ ሴት አድርጎ መጥራት ስለሚሆን ያወቀ ሆም ብሎ ከሆነ ይህንን ነገር የሚለው ካፊር ይሆናል አሉ ለዛ ካፊር እንዳይሆን ሰውየው እንደዚሁ ማጅርን እንዲያገኝ ሰውየው አስተካክሎ اللهم صل على محمد እንደዚህ ብሎ ሊያወጣ ይገ የፈለገ ድምጽን ለማሳመርም ሊሆን ይችላል ለሌላም ነገር ሊሆን ይችላል ሰውየው ብቻ አሳምሮ አጅርን እንዲያገኝ اللهم صل ብሎ ማለት አለበት ማለት ነው ባረከላሁ ቢኩም ወሰላሙ አለይኩም ورحمة الله تعالى وبركاته